ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው ዩኒቨርሲቲ ውስጥ እንግዲህ ፈተናም አለ አይደል? ዩኒቨርሲቲ ውስጥ 3 ዓመትም 4 ዓመትም ሲቆዩ ሌሎች ተከታታይ ፈተናዎች አሏቸው። እዚያው መውጫቸው ላይ ሌላ ፈተና ይሰጣቸዋል። እነዚሁ ሰዎች ስራ ዓለም ውስጥ ሲቀላቀሉ አስተማሪም ከሆኑ ሐኪምም ከሆኑ የህግ ባለሙያም ከሆኑ አሁንም ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ አሁንም ልክ ጋትና ናሽናል ጋት እንደሚሰጠው ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ፈተናዎች የሚያስፈልጉት አንድ ሰው አንድ የዩኒቨርሲቲ ሃይ ስኩል ዋትኤቨር ኢት ኢዝ አንድን ልጅ አስተምሮ ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ለህብረተሰቡ ለመንገር የምትችለው ያንን ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል ፈተና እስካመጣ ድረስ ያ ሰው ብቁ ነው እንላለን ነው እያሉኝ ያለው አይደለም። የፈተናው አይነት ይለያያል። የምትሰጠው የፈተና ምዘና ስርዓት ማለት መኖር አለበት ማለት የምዘና ስርዓቱ አንድ አይነት ነው ማለት አይደል። እስኪ ስለዚህ ነገር ያውቃል አያውቅም ብዬ ከምትናገረው ነገር እየተነሳው ጥያቄ እየጠየቅኩ ለማወቅ ሞክራለሁ። ኤግዚት ኤግዛምን እንደመነሻ እንውሰድ። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው 4 ዓመት በአስተማሪዎቹ ክትትል ተደርጎበታል። ማወቅ ያለበትን አውቋል ተብሎ ዩኒቨርሲቲው ለምረቃ አቅርቦታል። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? በአጠቃላይ ሲስተሙ ተበላሽቷል። እናንተ ነው እየመራችሁት ያላችሁ። ዩኒቨርሲቲዎች እናንተ ነው እየመራችሁ ያላችሁ። እኛማ ይሄን ብልሽት ይሄ የተበላሸ ነገር ነው ተብሎ ይስተካከል ተብሎ ሪፎርም ሲጀመር ስርዓቱ የተበላሸ መሆኑ ላይ እኮ ነገርኩ። እሱ ምዘና እሱ እኮ ነው ማለት። ስለዚህ 4 ዓመት ለምን ዩኒቨርሲቲ የሚቆዩ? ገና ሲጀመር 4 ዓመት ቆይቷል እኮ አይደል እንዴ? 4 ዓመት ዩኒቨርሲቲ ቆዩ። በ4 ዓመት ሂደት ውስጥ እንግዲህ ስርዓቱን የምትመሩት የትምህርት ስርዓቱን የምትከታተሉት ዩኒቨርሲቲዎችን እናንተ ናችሁ። እነዚህ ልጆች ተመርቀው እስከሚወጡ ድረስ የ2 የ3 ዓመታቱን እንውሰድ። ይሄንን ስትከታተሉ ቆይታችሁ ልጆቹ ጨርሰዋል፣ በደረጃቸው ማወቅ ያለባቸውን ነገር አውቀዋል ብሎ የትምህርት ሰርቲፊኬት ሰጣቸው። ይሄንን እምነት ስለሌላችሁ ካልሆነ በቀር የለንም እኮ አልኩ። ሲስተሙ ኮላፕስ አድርጓል። ሲስተሙ የምዘና ስርዓቱ ኮላፕስ አድርጓል። ማንም ኮንፊደንስ የለውም። ዩኒቨርሲቲዎች ላይ እምነት ከሌላችሁ 4 ዓመት 3 ዓመት ያቆዩአቸው ልጆች አላስተማሯቸውም ብለው ካሰባችሁ ለምንድነው ሀብት የሚባክነው? ዩኒቨርሲቲዎች ላይ ለምንድነው 4 ዓመት ልጆቹ እዚያ የሚቀመጡት? ስንት ሳምንት ይማራል ተማሪ? አይ አስተማሪውም 2 ሳምንት 3 ሳምንት ክፍል ሳይገባ ቀርቶ ኦር መጨረሻ ላይ 3 ሳምንት ቀርቶ ሳያስተምሮ ምናምን ግን ግሬድ ሰጥቶ ቢያወጣው ተምሯል ወይ? እሱ አሳምሽን ነው። ኖ አሳምሽን አይደለም። አይ በደንብ የሚያስተምሩ ሰዎች ምን እንዳሉ ማሰብ ያስፈልጋል። አሉ እንዴ? ማን የለም ማለት ለትምህርት እያሉኝ እኮ አይደለም አላልኩም። ቆይ አናምናቸውም። በጣም የሚገርም